እኔ ከቃላቶቻቸው በላይ ነኝ። አልሰበርም፣ አሸንፋለሁ። በዚች ምድር ላይ ስኖር የራሴ የሆነ መንገድ፣ የራሴ የሆነ ታሪክና የራሴ የሆነ ውበት አለኝ። ሆኖም ግን አልፎ አልፎ በሕይወት ጎዳና ላይ ስጓዝ እኔን ሊያሳንሱ፣ በቃላቶቻቸው ሊወጉኝ እና ቀስማቸውን ሰብረን ነው እንየው የሚሉ ሰዎች ያጋጥሙኛል። በመልኬ፣ በለበስኩት ልብስ፣ በኪሴ ባለው ገንዘብ ወይም በኑሮ ደረጃ ይመዝነው ከኛ ያንሳል፣ ከኛ ታንሳለች ብለው ሊያገሉኝ ይሞክራሉ። ግን ዛሬ ለራሴ ለነፍሴ እና ለዓለም የምነግረው አንድ ትልቅ እውነት አለ። የሰዎች አስተያየት የኔን ማንነት አይወስንም። እነሱ በራሳቸው መነጽር ስላዩኝ እኔ እነሱ እንዳሰቡት ትንሽ አልሆንም። የእነሱ ማግለል የኔን ክብር አይቀንሰውም። የእነሱ ዘለፋ የኔን ውስጣዊ ብርሃን አያጠፋውም። ሰዎች አንተን አንቺን ዝቅ ለማድረግ ሲሞክሩ ልብ ልንለው የሚገባ አንድ ምስጢር አለ። አንድን ሰው ዝቅ ለማድረግ የሚሞክር ሰው እሱ ራሱ ቀድሞውኑ ከታች ያለ ሰው ነው። እኔን ለመርገጥ የሚፈልጉት እኔ ከፍ እያልኩ እንደሆነ ስለተሰማቸው ነው። ስለዚህ በምንም አይነት ሁኔታ ውስጥ ብሆን፣ ኑሮዬ ዛሬ ተራ ቢመስልም፣ መልኬ ለነሱ መለኪያ ባይመጠንም፣ እኔ ውድ ነኝ። ፈጣሪ የፈጠረኝ በምክንያት ነው። እኔ የራሴ የሆነ ልዩ አሻራ ያለኝ ድንቅ ፍጥረት ነኝ። ቅስም ሰባሪ ቃላቶቻቸውን እንደ መርዝ ወደ እኔ ሲወረውሩ ልቤን ክፍት አድርጌ አልቀበለውም። ይልቁንም እነዛን መጥፎ ቃላት፣ ማግለሎችና ንቀቶች አሰባስቤ ለስኬቴ ጉዞ ነዳጅ አደርጋቸዋለሁ። እሳት ወርቅን እንደሚያጠራው ሁሉ የእነሱን ፈተና የኔን ጥንካሬ ያወጣዋል እንጂ አያቀልጠኝም። ሲያገሉኝ ለራሴ ጊዜ ሰጥቼ እገነባለሁ። ሲንቁኝ በዝምታ ጥበብን እማራለሁ። ሲዘልፉኝ ስኬቴን እያዘጋጀሁ ነው ማለት ነው። ከዛሬ ጀምሮ ማንንም አልለምንም፣ በማንም አስተያየት አልወድቅም። ውበቴ ያለው በልቤ ንጽሕና፣ ሀብቴ ያለው በአእምሮዬ ጥንካሬ፣ ክብሬ ያለው በማንነቴ ላይ ነው። ምንም ቢሉ ምን፣ ማንንም ቢመስሉ ማን፣ እኔ አልሰበርም። እንደ ጥልቅ ዛፍ ስሮቼን ወደ ውስጥ ሰድጌያለሁ። ንፋስ፣ አውሎ ንፋስ ቢመጣ ቅርንጫፎቼ ሊወዛወዙ ይችላሉ እንጂ ከስሬ አልነቀልም። እምባዬን አብሼ አቦራዬን አራግፌ ቀና ብዬ እጓዛለሁ። የዛሬው ዝቅታዬ የነገው ከፍታዬ መነሻ ነው። ከሰባሪዎቼ በላይ ጠንካራ ነኝ። ትልቁ መልሴ መከራከር ሳይሆን በተግባር አሳይቶ በስኬት አሸንፎ መገኘት ነው። አዎ፣ እኔ አልሰበርም፣ እኔ አሸንፋለሁ።